የኔ ልጅ ጓደኛሽ ናት ወይ ውዴ? ስሚኝ፣ ነገ ላናግርሽ እፈልጋለሁ። ቴክስት ማድረግልሽ ብቻ ቦታ ነኝ፣ አስቸኳይ ነው። እሺ ግን በሰላም? እሱን ነገ ስንገናኝ እናወራበታለን። ለምንድን ነው እንደዚያ ቸኩለሽ የጠራሽኝ? በዛ ላይ ነገ በረራ እንዳለን አረሳሽው መቼስ። ትናንትና የጓደኛዬ እናት አረፉ። በዚህም ምክንያት የነገ ጉዞዬን ሰርዤዋለሁ። ግን አንቺ አንድ የምታደርሽልኝ ዕቃ አለ። ምንድን ነው እሱ? የፀጉር ሻምፖች ናቸው። ቻይና እንደደረስሽ ያለሽበት ቦታ መጥቶ ይቀበሉሻል። እሺ ግን ለምንድን ነው ሻምፖ ከኢትዮጵያ ወደ ቻይና የሚላከው? እንዲያውም ከዛ ነው እንጂ የሚመጣ አይደለም። እነዚህ ቀጥታ ከብራዚል ስለሚመጡ እዛ በብዛት አይገኙም። ለዛ ነው። እባካችሁ ተሳፋሪዎች፣ እናንተ የሆኑን ዕቃ ብቻ ይዛችሁ ወደ ፍተሻ ያምሩ። ማለፍ ትችላለሽ። Please, passenger, bring only your belongings to the checkpoint. ቦርሳውን እባክሽን እዚህ ጋር አስቀምጪው። The bag containing the shampoo is cleaner. The bag containing the እባክሽን የመቤት ተከተኝ። The bag containing the shampoo. እሺ፣ ያገኘው መረጃ ወይም ፍንጭ አለ? አዎ፣ እነዚህ እቃዎች ውስጥ የነበረው ሻምፖ ሳይሆን 95% ኮኬን ወይም ሐሺሽ ነው። ሐሺሾቹ በግራም ሳይሆን በኪሎግራም ልክ ነበሩ። ያ ማለት ደግሞ ለሰው ሕይወት ምን ያህል አደገኛ እንደሆነ ያሳያል። ሳጅን፣ እንደሱ አይደለም። ምንም ቤት እኛ ከኢትዮጵያ ኤምባሲ ነው የምንደውለው። በቻይና ሕግ መሰረት 50 ግራም ኮኬን ይዞ የተገኘ ሰው ወደ ሞት ነው ሕይወቱ የሚያደለው። ልጅን የሰው ሕይወት ሕግ ፊት ቆማ ውሳኔ እየጠበቀች ነው። ፍርድ ቤቱም ግራ ቀኙን አይቶ ውሳኔ ሊወስን ተዘጋጅቷል። ክቡር ፍርድ ቤት 27 ዓመት ወጣት ልጅ ናት። መጀመሪያ ምስር እንደገባች የጠየቀችው መጽሐፍ ቅዱስ ነበር። እሱንም ተከልክላለች። በዛ ላይ እስረኞችን እንግሊዘኛ እያስተማረች በምትኩ እሷ ቻይንኛ እየተማረች ነበር። ወደ ኋላ ሄደን ብንመለከት አንድ ቻይናዊ በእኛው ሀገር ላይ የኢትዮጵያን ነፍስ አጥፍቷል። ነገር ግን ለመልካም ግንኙነት ሲባል በእኛ ሀገር ሕግ ሳይቀጣ በገንዘብ ካሳ ብቻ ተለቋል። እኛ የምንጠይቀው እቺ ልጅ ወንጀለኛ አይደለችም ነው። ስለ እሷ ማስረጃ አለ? ውሳኔ ከመወሰናችን በፊት አንቺ የምታውቂው ወይም የምትናገሪው ነገር አለ? የፀጉር ሻምፖች ናቸው። ቻይና እንደደረስሽ ያለሽበት ቦታ መጥቶ ይቀበሉሻል። እነዚህ እቃዎች ውስጥ የነበረው ሻምፖ ሳይሆን 95% ኮኬን ወይም ሐሺሽ ነው። የዚህ ልጅ ማንነቱ፣ አቋሙ፣ ግርማ ሞገሱ እንዴት አባቱ ደስ እንደሚለኝ። ኧረ እሱን ባረገኝ። ለምን የሱ ማንነት ትፈልጋለህ? በራስ ማንነት እኮ ማድረግ ትችላለህ። ምንድን ነው የምትለው? የተሰጠንን ብናቅማ የጎደለን የለም። ምንድን ነው የምታወራው? ኧረ እነዚህ ድመቶች መግቢያ መውጫ እኮ ነው ያሳጡኝ። ባልጠፋ ፍጥሮ አይጥ አድርገህ ትፈጥረኛለህ። እሺ ወደ ድመት እንኳን ቀይረኝ። አሁን ትልቅ ኃይል አለኝ። በሰላም ገብቼ መውጣት እችላለሁ። ኧረ በለው። እነዚህ ውሾች እያሉ እንዴ በሰላም መኖር ይቻላል? ውሻ አድርገህ ፍጠረኝ። ከዚህ በኋላ እንኳን አንዳችም አካል አይነካኝም። ኧረ ጉዴ! የጫካው ንጉሥ እያለ ነው ውሻ መሆን የተመኘሁት። የጫካው ንጉሥ አድርገኝ። አሁን የጫካው ንጉሥ ሆኛለሁ። ከኔ በላይ ማን? ምንድን ነው? ፀሐይ ከጫካው ንጉሥ በላይ ኃይል አላት ማለት ነው። እንግዲያውስ ወደ ፀሐይ ቀይረኝ። አሁን ትልቅ ፓወር ያለኝ ማንም ቢሆን ከፊት ለፊት ዞር በል። አንተ ከፀሐይም በላይ ነህ። ጻረ ደመና መሆን ነው የምፈልገው። አሁንም ተሳክቷል። ከዚህ በኋላ ትልቅ ፓወር ያለ። ስለዚህ ንፋስ ከሁሉም በላይ ኃይል አለው ማለት ነው። ንፋስ ነው መሆን የምፈልገው። አውሎ ንፋስም ሲሆን ከትልቅ ተራራ ጋር ሄዶ ይጋጫል። እሺ በቃ ተራራ አድርገህ ፍጠረኝ። አሁን ፍላጎቴ ተሟልቷል። ሰውዬ እየጎዳኸኝ እኮ። ያ ማለት ከተራራ በላይ ወንድ ልጅ ኃይል አለው ማለት ነው። ወንድ ልጅ መሆን ነው የምፈልገው። በመጨረሻም ተገላገል። ሰማኛል። እኔም በመንካት ምን ያህል ችግር እንደሚደርስብህ ታውቃለህ አይደል? ስርዓትን ያዝ። ሴት ልጅ ወደ እሷ ቀይረኝ። አሁን ከኔ በላይ እስቲ ኃይል አለው ማን አለ? አይጣን ገፍተረኝ። የተሰጠኝ ባውቅማ የጎደለኝ የለም።